አሜሪካ በህወሓት ቡድን አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለች። የአሜሪካ መንግስት እዚህ ውሳኔ ላይ የደረሰው አክራሪ አቋም ባላቸው የህወሓት ቡድን አመራሮች ምክንያት በትግራይ ክልል ያለውን ችግር ለመፍታት የሚደረገው ጥረት እየተስተጓጎለ በመሆኑ ነው። የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ የጣሰውና መፍረሱን አውጆ ወደ አፈሳና ወታደራዊ ምልመላ የገባው የህወሓት ቡድን ዳግም ጦርነት ለመቀስቀስ እየተዘጋጀ መሆኑን ተጨባጭ ማስረጃዎች ያሳያሉ። ብሩክ ተስፋዬ ተጨማሪውን ይዞታል። የህወሓት አክራሪ ቡድን የፕሪቶሪያውን የሰላም ስምምነት ትግበራ እንዲደግፍና በስምምነቱ የተገኘውን ሰላም እንዲያጸና እንዲሁም ከፌዴራል መንግስቱ ጋር አሉኝ የሚላቸውን ልዩነቶች በውይይት እንዲፈታ ተደጋጋሚ ጥረት ስታደርግ የከረመችው አሜሪካ ቡድኑ በትግራይ ላይ ያለው ችግር እንዳይፈታ ሰላምም እንዳይመጣ እንቅፋት ሆኗል በሚል ነው ማዕቀቡን የጣለችው። የአሜሪካ ውጭ ጉዳይ ሚኒስቴር ያወጣው መግለጫ አክራሪ አቋም የያዙ የህወሓት ቡድን አመራሮች በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየሰሩ እንደሆነ ያመላክታል። በኢትዮጵያ የአሜሪካ ኤምባሲ ለኢቢሲ የላከው መግለጫ እንደሚያሳየው በህወሓት ቡድን በኩል የተያዘው አክራሪ አቋምና እሱን ተከትሎ የተፈጠረው ውጥረት የሰሜን ኢትዮጵያን ሰላም ዳግም ስጋት ላይ ጥሏል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ ፒጎት በሰጡት መግለጫ እንዳሉት የቪዛ እገዳ እርምጃው የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው የህወሓት ቡድን አመራሮችና ቤተሰቦቻቸው ላይ ነው። በዚህም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገሪቱ የኢሚግሬሽንና ዜግነት አዋጅ በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸውን ቃል አቀባዩ አስታውቀዋል። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይ ህዝብን ጨምሮ ከመላው የኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል ያረጋገጠው መግለጫው በቀጣናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ተጠያቂነት ለማረጋገጥና ድርጊታቸውን ይፋ ለማድረግ ያሏትን ዲፕሎማሲያዊ መሳሪያዎች በሙሉ መጠቀሟን እንደምትቀጥል አስታውሷል። በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ መሆኑን የአሜሪካ መግለጫ አመላክቷል። ይህ እውነታ ደግሞ ከሰሞኑ በትግራይ ክልል በሚንቀሳቀሱ የፖለቲካ ፓርቲዎችና በተለያዩ ዓለም አቀፍ ተቋማት እንዲሁም መገናኛ ብዙሃን ሲገለጽ መቆየቱ ይታወቃል። ስልጣንን በኃይል ይዞ የሚገኘው የህወሓት ቡድንም ወታደር እያደራጀና እያሰለጠነ መሆኑን አልካደም። ጥቅምት 23 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውንና የሁለት ዓመቱን ደም አፋሳሽ ጦርነት ያስቆመውን የሰላም ስምምነት በይፋ ማፍረሱን በማሳወቅ የስምምነቱ ውጤት የሆነውን የትግራይ ክልል ጊዜያዊ አስተዳደርን ፈንቅሎ ስልጣኑን የተቆጣጠረው የህወሓት ቡድን ከውስጥና ከውጭ ኃይሎች ጋር በመቀናጀት ዳግም ጦርነት ለመክፈት ዝግጅት እያደረገ መሆኑ ይፋ ሆኗል። ቡድኑ ከጦርነት ዝግጅቱ መካከል የሆነውን ወጣቶችን አስገድዶ ወደ ውትድርና ስልጠናና ዘመቻ እያስገባ ሲሆን ድርጊቱን የተቃወሙ ወላጆችና ወጣቶችንም ማሳደድና ማሰርን መደበኛ ስራው አድርጓል። 15 አንቀጾች ያሉት የፕሪቶሪያው የሰላም ስምምነት ዘላቂ ሰላምን ማንበርና ልማትን ማረጋገጥን ሲያልም ለዚህ ስኬት የጀርባ አጥንት ተብለው የሚታሰቡና በተፈራራሚ ወገኖች ላይ የተጣሉ ግዴታዎችን በግልጽ ያስቀመጠም ነው። በዚሁ መሰረት በሀገር መከላከያ ሰራዊት የሰሜን እዝ ላይ ጥቃት ፈጽሞ ጦርነቱን የጀመረው ህወሓት ሁሉንም አይነት የጦር መሳሪያ ፈቶ በህገ መንግስታዊ ማዕቀፍ ውስጥ በሰላማዊ መንገድ ብቻ ሊንቀሳቀስ ወዶና ፈቅዶ መፈረሙን ሰነዱ ያሳያል። የፌዴራል መንግስት ደግሞ በትግራይ ክልል ታጣቂዎችን ኢላማ ካደረገ ጥቃት የመቆጠብ መሰረታዊ አገልግሎትን ዳግም የመጀመር ህወሓት ከሽብርተኝነት መዝገብ እንዲወጣ የማመቻቸት እንዲሁም ሰብአዊ ድጋፍና አቅርቦት ያለ ገደብ እንዲሳለጥ የማድረግ ግዴታዎች ተጥለውበታል። የፌዴራሉ መንግስትም እነዚህን የስምምነት ግዴታዎቹን ለመፈጸም ወራት አልፈጀበትም። ይሁንና ተፈናቃዮችንና ታጣቂዎቹን እንደ መያዣና መደራደሪያ መጠቀም የመረጠው የህወሓት ቡድን ስምምነቱ ፈርሷል የሚል ይፋዊ መግለጫን በቅርቡ ከመስጠቱም በፊት ሲያደርግ የነበረው ሁሉ ከስምምነቱ የተቃረነ ነው። በስምምነቱ መሰረት ታጣቂዎችን ስምምነቱ በተፈረመ አንድ ወር ትጥቅ በማስፈታትና